700 የሚደርሱ የአንድ እድር አባላት በአንድ ግለሰብ ቤት የመሰረቱት ቤተክርስቲያን አሁን ለአካባቢው ድምቀት የሆነ ካቴድራል ስለሆነው የቅድስት ሀገር ኢትዮጵያ ባለውለታ በሆነው ሐዋርያው ቅዱስ ፊልጶስ ስም ስለተመሰረተው ስለ ደብረ ምጥማቅ ቅዱስ ፊልጶስ ካቴድራል ምን ያህል ታውቃላችሁ? የደብረ ምጥማቅ ቅዱስ ፊልጶስ ካቴድራል በአዲስ አበባ ኮልፌ አጠና ተራ አካባቢ የሚገኝ ሲሆን ሊመሰረት የቻለበት ዋነኛ ምክንያት በወቅቱ በአዲስ አበባ አድባራት ከፍተኛ የሆነ የቀብር ቦታ እጥረት የነበር በመሆኑ ነው። በዚህም 700 የሚደርሱ እድርተኞች ወደ ማዘጋጃ ቤት በመሄድ ቀብር ቦታ ይሰጠን በማለት በማመልከታቸው ምክንያት ኮልፌ አጠና ተራ የሚገኘው እስላም መቃብር ፊት ለፊት ያለው ባዶ መሬትን እንዲወስዱ ተፈቀደላቸው። ሆኖም የተፈቀደላቸው ቦታ አቶ ስፍር መዝጊያ የሚባሉ ግለሰብ መኖሪያ ነበርና እድርተኞቹ ቦታውን ለቀብር ቦታ እንደሚፈልጉት በገለጹላቸው ጊዜ አቶ ስፍርም ቀድሞውኑ በህልሜ እዚህ ቦታ መኖር እንደማልችል ታይቶኝ ነበር በማለት ቦታውን ለእድርተኞቹ ለቀቁላቸው። እድርተኞቹም በአጭር ጊዜ ፍቃድ ለማግኘት በጊዜው በነበሩት የእድሩ ሊቀመንበር አቶ አበባው ግዛውና አቶ ወልደ ሚካኤል አማካይነት ወደ ቤተ ክህነት በማምራት በጊዜው ፓትርያርክ በነበሩት በብፁዕ አቡነ ተክለ ሃይማኖት ፊት በመቅረብ ስለ ሁኔታው በማስረዳት ቦታውን እንዲባርኩላቸው ጠየቁ። ሆኖም ብፁዕ ፓትርያርኩ ክርስቲያንና ቤተክርስቲያን በሌለበት ቦታ አስከሬን አይቀበርም ብለው በመመለሳቸው የእድሩ አባላት በአማኑኤል ቤተክርስቲያን ተሰብስበው አቶ ስፍር ይኖሩበት የነበረውን ቤት እንደ ቤተክርስቲያን ለመጠቀም በመነጋገር በድጋሚ ወደ አቡነ ተክለ ሃይማኖት ሄደው ሐሳባቸውን ገለጹላቸው። ብፁዕ ፓትርያርኩም ይህ ሐሳብ ጊዜያዊ ነውና ወደፊት ግን ቤተክርስቲያን ስሩለት በማለት በየካቲት 20 ቀን 1978 ዓመተ ምህረት 24 ሊቃነ ጳጳሳትን በማስከተል የዲያቆኑን የቅዱስ ፊልጶስ ታቦትን አምጥተው ቤቱን ባርከው ቤተክርስቲያኑን መሰረቱት። ቤተክርስቲያኑን እንዲያስተዳድሩም ለሊቀ ካህናት ክፍሌ ገብረ መስቀል፣ ጽላቱን ደግሞ ለጳውሎስ ካህን ለነበሩት ለቄስ ዘመንፈስ በአደራ አስረከቧቸው። በዕለቱም ጥቅምት 14 የቅዱስ ፊልጶስ ዕረፍቱ የካቲት 20 ደግሞ ቅዳሴ ቤቱ በጋራ እንዲከበር አሳስበዋል። ከዛም ከተወሰነ ጊዜ በኋላም በቆርቆሮ የተሰራ መቃኞ በማዘጋጀት ታቦቱ ወደዚያ ሊገባ ችሏል። አንዳንድ ቤተክርስቲያኑን የተመለከቱ ታሪኮች ደግሞ በየካቲት 20 ቀን 1971 ዓመተ ምህረት ቤተክርስቲያኑ ተሰርቶ ታቦቱ ሲገባ ብፁዕ ወቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቤተክርስቲያኑን ደብረ ምጥማቅ ብለው እንደሰየሙት ይገልጣሉ። በጊዜው ቤተክርስቲያኑ ሲመሰረትም 7 የሚደርሱ ካህናት ነበሩት። አሁን ያለው ህንጻ ቤተክርስቲያን ምዕመኑ ከጊዜ ወደ ጊዜ እየበዛ በመምጣቱና ለአገልግሎቱም ምቹ ባለመሆኑ ምክንያት ጥቅምት 11 1991 ዓመተ ምህረት በብፁዕ ወቅዱስ አቡነ ጳውሎስ የመሰረት ድንጋይ ተጣለ። ከዛም ከምዕመኑ በተሰበሰበ 60 ሺህ ብር መነሻ ገንዘብ 1500 ካሬ ሜትር ቦታ ላይ የሚሰፍር ንድፍ በማውጣት በ1993 ዓመተ ምህረት የህንጻ ቤተክርስቲያኑ ስራ ተጀመረ። ከብዙ ውጣ ውረድና እንግልት በኋላም በ60 ሺህ ብር የተጀመረው ቤተክርስቲያን ከ14 ሚሊዮን ብር በላይ ፍጆታ ጥቅምት 13 2008 ዓመተ ምህረት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትና ብፁዓን አበው ሊቃነ ጳጳሳትና የአድባራት ገዳማት አስተዳዳሪዎች ሊቃውንተ ቤተክርስቲያን በተገኙበት አዲሱ ህንጻ ቤተክርስቲያን ተባርኮ ታቦቱ ወደ አዲሱ ህንጻ ቤተክርስቲያን ገብቷል። ይህ ህንጻ ቤተክርስቲያን ሲሰራ 5 የህንጻ አሰሪ ኮሚቴዎች የነበሩ ሲሆን ከምስረታው እስከ አሁን ድረስ 15 የሚደርሱ ካህናት ቤተክርስቲያኑን አስተዳድረውታል። በዚህ ካቴድራል በየዓመቱ ጥቅምት 14 ቀን የቅዱስ ፊልጶስ የዕረፍት በዓል በድምቀት ይከበርበታል። እስኪ ስለ ደብረ ምጥማቅ ቅዱስ ፊልጶስ ካቴድራል
የምታውቁትን ኮመንት አድርጉልኝ። በነገራችን ላይ ይህን ታሪክ ያጋሩኝን የካቴድራሉ ሰንበት ትምህርት ቤት ወጣቶችን ከልብ እያመሰገንኩ እናንተም በአካባቢያችሁ ያለውን ቤተክርስቲያን ታሪክ ምንጭ ጠቅሳችሁ ብትልኩልኝ መልሼ ወደ እናንተ በቪዲዮ የማቀርብ መሆኑን ስገልጽ በታላቅ ደስታ ነው። ባዮ ላይ ያለውን የቴሌግራም ቻናሌን ብትቀላቀሉም እንደዚህ ያሉ ቤተክርስቲያን ታሪኮችን ልታገኙም ትችላላችሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረግ እንዳይረሳ። ይመቻል።